በህልማችሁ እነዚህን ቀጥሎ ምነግራችሁን 3 ነገሮች የምትመለከቱ ከሆነ እንደ ቀላል እንዳታዩት ልመክራችሁ ፈልጋለሁ። ማለትም ከእግዚአብሔር የሆነ ቀጥተኛ የሆነ አቅጣጫ እየተቀበላችሁ እግዚአብሔር የሆነ ነገር እየተናገራችሁ እንደሆነ አስተውሉ። እነዚህ 3ቱ ነገሮች የመጀመሪያው ስልክ፣ ሁለተኛው ቁልፍ፣ ሶስተኛው ሕፃን ልጅ በህልማችሁ የምታዩ ከሆነ በስነ ስርዓት ይሄ ነገር አንዳች መልእክት እንዳለው መለኮታዊ የሆነ አቅጣጫ ልትመለከቱ እንደሆነ እንድታውቁ ፈልጋለሁ። በጣም ብዙ ሰዎች ደግሞ እነዚህ ነገሮች ይመለከታሉ። ስለዚህ በዚህ ቪዲዮ ላይ ስልክን፣ ሕፃን ልጅንና ቁልፍን ስታዩ በህልማችሁ ምን ማለት እንደሆነ ቀጥሎስ ምን ማድረግ እንዳለባችሁ አቅጣጫ ልሰጣችሁ እወዳለሁ። እስከ መጨረሻው ድረስ ይህን ቪዲዮ ተከታተሉ። ላይክ እያደረጋችሁ ጀምሩ። ለሌሎች ሰዎችም ሼር አድርጉት። ወደ ቪዲዮ እንሄዳለን። የመጀመሪያው የምንመለከተው በህልም አንድ ሰው እየተናገረን ያለው ምንድነው? ምን አይነት መልእክት ይዟል? ብዙ ጊዜ እግዚአብሔር አንድን ነገር ሲናገረን እኛ ሊገባን በሚችለው መንገድ ሁል ጊዜ ዴይ ቱ ዴይ ላይፋችን ላይ የምናያቸው እንደ ማህበረሰብ ትርጓሜ የምንሰጣቸው ነገር ላይ በዛ መንገድ እንዲገባን ስለሚፈልግ በዛ መንገድ የሆነ ህልምን ሊያሳየን ይችላል። ለምሳሌ መጽሐፍ ቅዱስ ለነብዩ ኤርሚያስ ምን ታያለህ ብሎ ሲጠይቀው የለውዝ በትር ያለው ብሎ ሲናገር ታያላችሁ። በጊዜው የለውዝ በትር በእነሱ ዘመን ትርጓሜ ያለው። ለምሳሌ የለውዝ ተክል ማለት ከዛ ከነበሩ በዘመኑ ከሚዘሩ ዘሮች በሙሉ ቀድሞ ፍሬ የሚያወጣ ቀድሞ የሚያቆጠቁጥ የሚለመልም ነገር ነው። ስለዚህ አስቀድሞ እግዚአብሔር ሊያደርገው ያለ ነገር እንዳለ ኢንሳይት እየሰጠው ነው ማለት ነው ለነብዩ በዛ ሰዓት። ይሄንን በዛ ዘመን ያሉ ሰዎች ከዛ ጋር የሚውሉ ሰዎች አንደርስታንድ ያደርጉታል። በእኛ ዘመን ግን ከለውዝ በትር ጋር አንውልም፣ ወይም ከተለያዩ በዛ ዘመን ሲያሳያቸው ከነበሩ አይነት ህልም ታይፖች ጋር ስለማንውል እኛም በዚህ ዘመን ሁሉ ጊዜ አብረናቸው ከምንውለው አንደርስታንድ ከምናረጋቸው ሁሉ ጊዜ ከምንጠቀማቸው ነገር አንፃር እግዚአብሔር ህልምን ሊያሳየን ይችላል። ያ ማለት በዛ አቅጣጫ ላይ እግዚአብሔር እየተናገረን ያለ ነገር አለ ማለት ነው። ስለዚህ አንድ ሰው በህልሙ ውስጥ ስልክ አየ ማለት ምን ማለት ነው? ስልክ በመሰረቱ ምንድነው የምናደርግበት? ከዛ ነው መጀመሪያ ያለብን። ስልክ ስታዩ በህልም ስልክን ልትጠቀሙት የምትችሉበት ዋናው ነገር አንዱ ኮሚኒኬሽን ነው። ከሰዎች ጋር ኮሚኒኬት የምታደርጉበት፣ በሩቅ ያለውን ሰው በቅርብ አድርጎ አጠገባችሁ እንድታወሩ ሐሳብ እንድትለዋወጡ የሚያደርግበት ነው።